ሰላም ሰላም ውድ የናናቤት ደንበኞቻችን ዛሬ ቤቲንግ ኳስ ለመመደብ ፈልገው ወይም ስፖርት ጨዋታዎች ለመመደብ ፈልገው አልሰራ ካሉት ምክንያቱን እና እንዴት እንደሚያስተካክሉት ነው ማሳየት። ጨዋታ እንመርጣለን። ለምሳሌ እንዲሆኑ 3 ጨዋታዎችን እንመርጣለን። እዚህ የመረጥናቸው ጨዋታዎች እዚህ ጋር አሉ ማለት ነው። ስለዚህ አሁን እቺ ቡክ ቤት የምትለው እዚች ጋር ያለችው ጨዋታውን ኮፒ አድርገን ለሰዎች መላክ ስንፈልግ የምንጫናት ሲሆን ለመመደብ ደግሞ ፕሌስ ቤት የምትለውን እንጫናለን። ግን ፕሌስ ቤት ደብዝዛለች፣ ቢጫዋ ተደብቃለች። በሁለት ምክንያቶች ነው። አንደኛው ብር ስላላስገባ ነው። ስለዚህ ልክ ብር ስናስገባ ትመጣለች ፕሌስ ቤት የምትለው መመደብ እንችላለን። ለምሳሌ ይሄን መመደብ እንችላለን፣ መደበናል ማለት ነው። ክሎዝ እንለዋለን። ሁለተኛው ደግሞ የምትደበቅበት እሷ ምክንያቷን እናያታለን። ጨዋታዎች መርጠን ሁለተኛው ምንድነው? በአንድ ጨዋታ ላይ ሁለት ምርጫ ከመረጥን አትሰራም። ለምሳሌ እዚህ ጋር እንምረጥና ይሄን እንምረጠው። ስለዚህ ከሪያል ቤቲስ ከባርሴሎና ሁለት ጨዋታ መርጠናል፣ ሁለት ምርጫ መርጠናል። በአንድ ጨዋታ ስንመርጥ ያስመርጠናል። እርግጥ በአንድ ጨዋታ እስከ 1000 ኦድ መስራት እንችላለን፣ ብዙ ምርጫዎች መምረጥ እንችላለን። ግን አሰራሩ ሌላ ነው። ሌላ ቪዲዮ አለው፣ ከፈለጋችሁ እንልክላችኋለን። የዩቲዩብ ቻናላችን ላይ አለ ቤት ቢልደር። አሁን ፕሌስ ቤት የምትለው አትሰራም፣ ብር ብናስገባለትም አትሰራም። ምክንያቱ ምንድነው? እዚህ ጋር ምን ይለናል? ሰሌክት ኢቨንትስ ካኖት ቢ ኮምባይንድ ይለናል። ማለትም ሁለት ጨዋታዎች በአንድ ጊዜ በዚህ በኩል መምረጥ አትችሉም ይላል። አሰራሩ ሌላ ነው። ልክ እሷን ስናጠፋት ፕሌስ ቤት የምትለው ትመጣለች። ስለዚህ አሁን ምንድነው መመደብ እንችላለን ማለት ነው። ስለዚህ ፕሌስ ቤት ከተደበቀ በሁለቱ ምክንያት ነው። ሶስተኛ ደግሞ እቺ ሲንግል መልቲና ሲስተም የምትላለ ሁልጊዜ መልቲ ላይ መሆኗን እናረጋግጥ። ሲስተም በጣም ውስብስብ የሆነ አሰራር ነው። ሌላ ቀን ቪዲዮ እሰራላችኋለሁ። ሲንግል ደግሞ እያንዳንዱን ጨዋታ ለብቻ ለብቻ መመደብ ስንፈልግ ነው። ለብቻ ማለት ነው፣ በራሱ መደብ ብር አድርገን። ስለዚህም ሁሌ መልቲ ላይ መሆኑን ቼክ እናድርግ። መልቲ ላይ ከሆነ በኋላ እንደዚህ መመደብ